ሰላም በዛሬ ቪዲዮ ማሳያችሁ የባለፈውን ቪዲዮ ሙሉ ቱቶሪያል ነው። እስከ መጨረሻው ማየት እንዳይረሳ። ቀጥታ ወደ ቪዲዮ ማለትም ባለፈው ቪዲዮ ላይ እንዴት አድርገን እንደምናወርዳቸው አይተናል። ዛሬ ደግሞ የማሳያችሁ እንዴት አድርገን እንደምንጠቀምና አስተቃቀሙን ነው። ቀጥታ ወደ ቪዲዮ። መጀመሪያ ፒክስላብ አፕሊኬሽንን ስላወረዳችሁ ትከፍቱታላችሁ። መጀመሪያም ስለነበራችሁ ካንስል ትሉታላችሁ። ዲሊት ትሉትና ኦኬ በሉት። 3 ነጠብጣቡን ተነቁና ኢሜጅ ትሉታላችሁ። ከስተም የሚለውን ወደ ፈልጋችሁ መቀየር ትችላላችሁ። ፕሮፋይል ፒክቸር ስኩዌር እንለዋለን። ከኤታብ አጠገብ ያለውን ትነቁታላችሁ። ሼፕስ ላይ ትሄዱና እንደዚህ በፉል ሳይዝ አድርጉት። ከዛ ተለቁታችሁ ዞር ስታደርጉ ቴክስቸር የሚላለ ነው። ቴክስቸር ሴሌክት የሚላለ እሱን ትነካላችሁ። ወደዚህ ያስገባችኋል። ይሄ ባክግራውንድ አሪፍና የሚያመሰለን ይሄን ሴሌክት ታደርጉታላችሁ። እንደምታዩት እኔ እንዳረኩት አድርጉት። ራይት ትሉታላችሁ። እንደምታዩት እንደዚህ ቀጥታ ያስገባልናል። ሌየሩን ነክተን ሎክ ትሉታላችሁ። ፕላስ ምልክቱን ነካን ፍሮም ጋላሪ ብለን ወደ ዳውንሎድ ሲደን ካፕካት እንደዚህ ስትሮክ ሻዶ ታደርጋላችሁ። ፕላስ ምልክቱን ፍሮም ጋላሪ ድጋሚ። አሁን የማሳያችሁ እንግዲህ ምንድን ነው እንዳትሉኝ ሎጎ አሰራር ነው እያሳየኋችሁ ያለሁት። ሌየሩ ነክተን ሁለቱንም ሎክ እናደርግና ፕላስ ምልክቱን ነክተን ፍሮም ጋላሪ ትሉታላችሁ። የመጨረሻ ነው። ለዛ ያሳያችሁ በጣም እዚህ ጋር ዮናስ ሞ አለ። እንደምታዩት ነው ዮናስ ሞ። ሎጎ መስራት ከፈለግን እንደዚህ አድርገን እንደዚህ ራይት ትሉታላችሁ። ከዛ እንደዚህ ይሆንላችኋል። ወይም ክሮፕ በሉት። ከዛ እንደዚህ አድርጉት። እንደዚህ ከሌየር ከራይት አጠገብ ያለው ናቸው። እንደዚህ አድርጋችሁ አገናኛቸው። እነሱን እንደዚህ ጨምሩበት። ሌየር መታችሁ ከነየሩስ በኋላ እንደምታዩት ጸዲና አማራ ሎጎ በቶች ለአፕሊኬሽን ሰርተናል። ይሄ ገና ጅማሬ ነው። ሎጎን የሰራነው በፒክስአርት እንደዚህ መስራት እንችላለን። አሰራሩን ከፈለጋችሁ ደግሞ ፒክስአርት በሉ እለቅላችኋለሁ። የፒክስአርት አስተቃቀም። ሁለተኛ አፕሊኬሽን ደግሞ ወደዚህ ከዚህ ተወጡና አንድ ዩቲዩብ ስቱዲዮ ለሳይችሁ ዩቲዩብ ስቱዲዮ ተነኩታላችሁ። ካወረዳችሁ በኋላ ስትገቡ እንደዚህ ዳሽቦርድ ይልላችኋል። እንደዚህ ኮንቴንት ብላችሁ የለቀቃችሁትን ቪዲዮ ማየት ትችላላችሁ። አናሊቲክስ ብላችሁ ስንት ቪዲዮ እንደሚያገኝላችሁ ማየት ትችላላችሁ። እንደምታዩት ነው። ኮሚኒቲ አለ። ከዛ እዚህ እርን አለ። እርን ላይ ትሉና ጎሪ ትልታላችሁ። ያን እንግዲህ እንደምታዩት ነው። ገና አዲስ ጀማሪ ነን። 0 ሰብስክራይብ ነው ያለን። ዋቻ ደግሞ ትንሽ ብቻ ነው ያለን። ዳሽቦርድ ብላችሁ ሁሉን ነገር ማስተካከል ትችላላችሁ። ከፈለጋችሁ ሎጎ ነክታችሁ በስስ ምልክቱን ተነኩና ስም ማስተካከል ትችላላችሁ። ባነር፣ ሎጎ፣ ኤቭሪቲንግ ማስተካከል ትችላላችሁ። ሊንክ ደግሞ ለማስቀመጥ ሊንክስ ሚላለ እሱን ነክታችሁ እንደምታዩት የኔ የዩቲዩብ የቴሌግራም ቻናል ኮሚኒቲ የቴሌግራም ቻናል አለላችሁ። እንደኔ አድርጋችሁ ማስቀመጥ ትችላላችሁ። ሁለተኛው አፕ ወይም ዩቲዩብ ስቱዲዮ የሚመስል ነበር። ከዚህ ትወጣላችሁ ወደ ሶስተኛው አፕ እና ወደ ዋነኛው አይዲያ የምናገኝበት አፕሊኬሽን እንዴት ካፕካት መጨረሻ ላይ ነው የምናሳያችሁ። ቻትጂፒቲ ነው። እሱም ወደ ቻትጂፒቲ ትገባላችሁ። ኮንቲኒው ዊዛት ሎጊን ትሉታላችሁ።
ከዛ እዚህ አስክ ቻትጂፒቲ የሚላለ አስክ ቻትጂፒቲ የሚለው ላይ ሄሎ ትላላችሁ። I want you to give me some ideas for YouTube channel. I need to learn manage video editing video editing just a strong English because there is a demand from beginners, creators, freelancers, and business instead. Only teaching editing, you can build a channel around helping people become better storytellers and editors. እንደምታዩት ኮንቴንት አይዲያስ ብሎ በጣም አሪፍ እንትን አምጥቶልናል። እንደምታዩት አንደኛ ላይ ያስቀመጠልን ኤዲቲንግ ቱቶሪያልስ ነው። how to edit like Mr. Beast, cinematic editing in CapCut, Premiere Pro, beginner guide, DaVinci Reels of editing for beginners, mobile editing tricks that look professional. ሁለተኛ before and after videos ይላል። turning boring footage into a cinematic video, editing a terrible clip into something amazing, 5-minute transformation challenge. ሶስተኛ እስከ 10 በላይ አመጥቶልናል። በጣም ብዙ ነው ማንበብ በጣም ብዙ ሁሉንም ይከብዳል እንደምታዩት ነው። እሺ ሪፕላይ ቱ ቻትጂፒቲ የሚለውን ነክተን that's awesome እንበለው። ከዛን that's awesome, thank you, I'm glad you found it useful ይላል። ከዛን እንደምታዩት ነው ሶስተኛ አፕሊኬሽናችን በዚህ ያበቃል። አራተኛ አፕሊኬሽናችን ደግሞ ሳውንድ ሪከርድ የምናደርግበት ማለት ቪዲዮ ሪከርድ የምናደርግበት አፕሊኬሽን ነው። አብዛኞቹ ስልኮቹ ላይ ካለ ከቻላችሁ እንደዚህ አድርጋችሁ ስክሪን ሪከርድ የሚል አለ፣ እሱን ነክታችሁ መቅዳት ትችላላችሁ። ከሌለ ደግሞ ፕሌይ ስቶር ላይ ገብታችሁ ኤክስ ሪከርድን ታወርዱታላችሁ። በትናንትና ቪዲዮ ሙሉ በሙሉ ዘርዝሬላችኋለሁ እንዴት እንደምታወርዱ። አፕሊኬሽኑን ትነኩታላችሁ፣ ወደ ውስጥ ያስገባችኋል። እኔ ከጀመርኩ ጀምሮ በጣም ይጠቅመኛል። አፕሊኬሽኑ ውስጥ ከገባችሁ በኋላ እንደዚህ ያመጣል። ብሩሽ ፌስ ካም ስክሪንሾት ፍሎቲንግ ቦል ይላል። ከዛ ወደ ኤዲት ትገቡና ሁሉም አለ። አንድ ሴቲንግ ንኩና አውዲዮ ሴቲንግ ስበሉት። ማይክሮፎን ኦን ነው፣ ቮሊዩም ደግሞ 200 ላይ ነው። ኖይስ ሪዲክሽን ስለማንፈልግ አጥፍተናል። ሚዩት ደግሞ አላረግነውም። ከዛን ባክ ትሉትና ቪዲዮ ሴቲንግስ ሚል አለ። ኤፍኤችዲው 1080 በ30 ኤፍፒኤስ ነው። እኔ እየቀዳው ስለሆነ ነው ገብቼ ማሳየት ማልችለው። እንደምታዩት በጣም ጠቃሚ አፕሊኬሽን ነው። አውርዳችሁ ብትጠቀሙት ይመከራል። ለዩቲዩብ ይጠቅማችኋል። ይሄ የመጀመሪያ ነው። አራተኛው ነው። ባክ ብላችሁ ትወጣላችሁ። አምስተኛና የመጨረሻው ደግሞ ካፕከት ሞባይል ፕሮ ሞድ ኤፒኬ ይባላል። እሱ አፕሊኬሽን አብዛኛው ጊዜ ከፕሌይ ስቶር ላይ አታገኙትም። ከቴሌግራም ቻናሎች ላይ ወይ ከክሮም ብራውዘር ላይ ነው እንጂ የምታገኙት ዝም ብሎ ሞድ ኤፒኬ አይገኝም። አሁን የኔ ሞድ ነው። እሱስ ገብታችሁ አሁን አንዴ ላሳያችሁ። ይሄ ሁሉ አለ። ኤዲት ዲስከቨር ኤልኤም ፕሮጀክትስ ኢንቦክስ ሚል አለ። እዚህ ኖርማል ካፕካት ላይ ይሄን ሁሉ ነገር መቼም ቢሆን እኔ ልንገራችሁ አታገኙትም ጋይስ። ኤዲት ሚለውን ነክታችሁ ፕላስ ብላችሁ ኤቭሪቲንግ መስራት ትችላላችሁ። ቱቶሪያልም ከፈለጋችሁ ለቅቄላችኋለሁ ከሁለት በላይ ቱቶሪያል። የዛሬው ቪዲዮ ነው የሚመስል ነበር። በቀጣዩ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።